የአብይ አጸያፊ ቃላት በጣም ጽያፍ የሚባሉ ኢትዮጵያውያን መስማት ያለባቸው የወታደራዊ አዛዦች ጋር ያደረገው ቆይታ ነበር። በትግራይ ጉዳይ የትግራይ ወቅታዊ ሁኔታና ብልጽግና የገጠመው ችግር ግምገማ አድርጎ ነበር። ወሳኝ ከሚባሉ መከላከያ አዛዦች ጋር ምንድነው የሚለው በዛው በተደረገው ግምገማ ህወሓት እስከ ሐምሌ 15 በፊት ጦርነት ይከፍታል። ዝናብ ነው እየጠበቁ ያሉት እና ዝናቡ ኦልሬዲ እየዘነበ ነው እና ከሐምሌ 15 በፊት ጦርነት ይጀምራል ብሏል። ሳይቀድመን እንቅደማቸው፣ ሳያጠፉን እናጥፋቸው ብሏል። መመሪያን የሰጣቸው ለመከላከያ ጀነራሎች ሳይቀድሙን እንቅደማቸው፣ ሳያጠፉን እናጥፋቸው፣ አሁን ከጀመርን እንደ ኩርዶች እንበታትናቸዋለን ብሏል። እዚህ ላይ ነው መሰመር ያለበት። አሁን ጦርነቱ ስንጀምር እንደ ኩርዶች ድጋሚ ወደ አንድነት እንደማይመጡ አድርገን በታትነን አገር አልባ እናደርጋቸዋለን ብሏል። ቢያንስ ኩርዶች ብሏል። ቃል በቃል ነው ይሄን ኮት የምናደርገው። ቢያንስ ኩርዶች የሚሰደዱበት 3-4 ሀገር አማራጭ አላቸው፣ እንደነ ሶሪያ፣ ቱርክና ኢራቅ ማለት ነው። እነዚህ ግን ትግራይ ማለት ነው። ትግራይ ግን በጊዜያዊነት አንድ አማራጭ ነው ያለው። እሱም ኤርትራ ሳትሆን ሻዕቢያ ጋር ነው የሚሄዱት። ሻዕቢያም ወጣት አልባ የሆነች ሀገሩ ክፍተቱን ለመሙላት የትግራይ ወጣት እንደ ባሪያ ሊጠቀምበት ይፈልጋል ይላል። ስለዚህ የትግራይ ወጣት የሻዕቢያ ባርነት አሊያም የብልጽግና የእድገት መንገድ ይመርጣል ብሎ ትእዛዝ ሰጥቷል። ለጀነራሎቹ የሰጣቸው እንትን አንዱንም የትግራይ ወጣት አንዱን መምረጥ ያለበት ይላል እንደ ማስፈራሪያ። ከዚህ ውጭ አማራጭ የላቸውም። ኦላ እና ፋኖ እንደሆነ ከ10 እስከ 15 ዓመት እየተንገራገጩ ሊቆዩ ይችላሉ። ከ10 እስከ 15 ዓመት እየተንገራገጩ ሊቆዩ ይችላሉ። ለእኛ ለብልጽግና መንግስት ግን ስጋት አይደሉም ብሏል። ስጋታችን ከትግራይ የሚነሳ ኃይል ብቻ ነው ብሏቸዋል። ይሄ ሰሞኑ ከኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች ጋር ባደረገው ቆይታ ከተናገረው ቀንጨብ አድርገን ያመጣነው ነው። የአብይ ስብሰባ ከአብይ ጉዳይ ሳንወጣ የአብይ ስብሰባ ከአፋር ታጣቂዎች ሐራ መሬት ብሎ ራሳቸውን የሚሸውሉት የአዲስ አበባ ሆነው ሐራ መሬት ታጋዮች ነን የሚሉት የሐራ መሬት አዛዦች ነን የሚሉት እንደነ ዘውዱ ኪሮስ የምትባለው ወደን ጥሩ ጉዕሽ ገብረ ሌሎችም ስብሰባ ሰብስቧቸው ነበር። ሰሞኑ ሰምተናል። ከዛ ደካሞች ናችሁ፣ ገንዘብ መሰብሰብ ላይ ነው የተሰማራችሁት እንጂ ስራችሁ እየሰራችሁ አይደለም። አፋር አትሄዱም፣ ሰራዊታችሁ ጋር እዚ ያለው ታጣቂ ጋር አትገናኙም። ግምገማችሁ ደግሞ ስለ ትግራይ ያላችሁ ግምገማ በጣም የተሳሳተ ነው፣ ትክክል አይደለም። ግምገማችሁ የምታመጡት መረጃ ትክክል አይደለም። እስከዛሬ ቆይታችሁ ውጤታማ አይደለም። እንደተበተናችሁ ቁጠሩ። ሁሉም ወደ አፋር መሄድ ሲገባው አዲስ አበባ ነው ያለው ተብሎ ሳስፈራራቸው ጠቅላላ እነዚህ መከላከያ የሐራ መሬት አዛዦች የሚባሉት በሙሉ አፋር ሰንብተው ከትላንት ወዲያ ነው አሉ ወደ አዲስ አበባ የተመለሱት። ሐራ መሬት መፍረሱ ግን ሂንት ሰጥቷቸዋል። ሐራ መሬት የለም፣ ፈርሷል። ዝም ብሎ ማለት ወንጀል ሰርቻለሁ፣ አለመግባት አልፈልግም፣ አልችልም፣ እፈራለሁ፣ ስጋት አለብኝ የሚል ካልሆነ በስተቀር ምንም ወንጀል የለብኝ የሚል በሙሉ ወደ ትግራይ እንደተመለሰ ያውቃሉ። ከዚህ ቀጥለን ተመልካቾች የተጋሩ እስራት በተመለከተ መረጃ አለ። ተጋሩ የታሰረ ለየት ያለ እስራት ነው። ይሄ የባለስከባሰን ጋር ግንኙነት ያለው ቤተሰብ ነው። እንግዲህ የዘሪሁን ተሾመ ቤተሰብ ነው። ዘሪሁን ተሾመ ሃርመኒ ሆቴል ሆኖ ይፎክራል። ትግራይ መቀለ ቤዝ ባደረገ ቴሌቪዥን ጣቢያ ነው ደግሞ ፉከራው የሚተላለፈው። በፋና ቴሌቪዥን አይደለም የሚተላለፈው። ህወሓት በሚያስተዳድረው ትግራይ በእነሱ ነው የሚተላለፈው። ፉከራው መዓት ኃጢአት ዝም ብሎ ይለቃል። የብልጽግና ሽንት ቤት ሆኖ ወደ ትግራይ ያፈሷል። ሽንት የነገ ሰው ይበለ የምንለው ለዛ ነው። እነዚህ ሰዎች ምን ነበሩ ትላንት፣ ዛሬ ምንድናቸው እናገራለን ትንሽ ቆይተን። የተጋሩ እስራት ዛሬ የዘሪሁን ተሾመ የደህንነት ሰው ነው። የደህንነት ትልቅ ሰው ነው። ደህንነት መስሪያ ቤት ነው የሚሰራው። ውጭ ያሉት የፋርሴ ብላ ብልጽግና የሚያሰማራቸው ከፍሎ የሚያሰራቸው ሚዲያዎችን መረጃ መስጠት፣ እነሱን ዳይሬክት ማድረግ፣ እነሱን አጀንዳ መስጠት ነው ዋና ኃላፊነቱ። የሆነ ሪሰርች ኢንስቲትዩት እንደዚህ ጥናት አቀርባለሁ እያለም በየመድረኩ ይናገራል። የመናገር ችሎታ ስላለው አርቲኩሌት ያደርጋል በደንብ ጎበዝ ነው። እና አሁን የተያዘው ከትላንት ወዲያ የተያዘው አዲስ አበባ ተወልዶ ያደገ
በፍጹም ከትግራይ ጋር ምንም እንትን የሌለበት ግን ታሪኩ ትግራዋይ ነው በትውልድ ማለት ነው። ግን አዲስ አበባ ተወልዶ ያደገ 60 ዓመት ወደ 60 ዓመት የሚጠጋ ሰው ነው። ትልቅ ሰው ነው እድሜው ማለት ነው። የሚሚ ስብሃቱ ወንድም ነው። የሚሚ ስብሃቱ የዘሪሁን ተሾመ ባለቤት ነች አይደል? የሚሚ ስብሃቱ ስለዚህ እሱ አማቹ ወይም ወንድሙ በሉት ለዘሪሁን ተሾመ ሰው ማንንም ማስፈታት እንደማይችል ብልጽግና እነዚህ እንደፈለገ ያደርጋሉ። እነሱ አለቅላቂ ሆነው እንጂ በፍጹም ለፍትህ እንኳን የማይቆሙ ለቤተሰቦቻቸው እንኳን ለኢትዮጵያውያን ለፍትህ ሊቆሙ ለራሳቸው ቤተሰብ እንኳን ለፍትህ ሊቆሙ እንደማይችሉ የሚሚ ስብሃቱ ወንድም አቶ ተስፋይ ስብሃት ነው የሚባለው። አቶ ተስፋይ ስብሃቱ እንዴት ነው ያደረጓቸው? ብልጽግናዎች ድራማ ሰርተው ወደ ቤቱ ክላሽ የሬዲዮ መገናኛዎች አያስገቡም ወደ ቤቱ። ከዛ ኤግዚቢት ተብሎ ፎቶ ምናምን ቪዲዮ ፎቶ አነሱ። እዚህ ቤት ነው የተገኘው አንተ ቤት ክላሽ የሬዲዮ መገናኛዎች ተገኘ ብለው ሰውየውን አንቀው ወደ ፌዴራል ፖሊስ እስር ቤት ወሰዱት። ምንም ሰውየው የሚያውቀው ነገር የለም፣ ምንም ግንኙነት የለው። አጋጣሚ እሱ በዚህ በኩል የሚሚ ስብሃቱ ወንድም ነው። ባለቤቱ ደግሞ ዶክተር ሙሉ ቀጸላ ብዙ ሰው የሚያውቃት መስለኛል። በኢትዮጵያ የሚኒስትር ዴኤታ ነበረች በኢኮኖሚና ልማት ትብብር ወይም የህወሓት ማዕከላዊ ኮሚቴ የነበረው ድሮ የተሰዋው የዶክተር አታክልት ቀጸላ እህት ነች ባለቤቱ። እና በደንብ ተደርጎ በደንብ ፖለቲካሊ ሞቲቬትድ የሆነ ጥቃት እንደሆነ ሬዲዮ አዘጋጅተው ክላሽ አዘጋጅተው ምንም ውትድርና ማያቅ ምናምን ማያቅ ሲቪል ዝም ብሎ ቤት ውስጥ እንደዚህ አግኝተናል ብለው ወስደውታል። ይሄ ያረጋገጥ ነው፣ ከፌዴራል ፖሊስ ያረጋገጥ ነው። ፌዴራል ፖሊስ ኮሚሽነር መላኩ አይ ቲንክ ኮሚሽነር መላኩ ነው የሚባለው ይመስለኛል። እሱ ጋር ነው ምርመራ ይዞት ያለው። ነቅነቅ ማድረግ አልቻለም። ጌታቸው ረዳም ሞክሮ ነበር። ምንድነው እንደዚህ አይነት ሲቪል እኮ ነው ምናምን ብሎ ጌታቸው ረዳም ይሄ ነገር የሚቻል አይደለም ብሎ ዘሪሁን ተሾመም ይሄ ነገር የሚቻል አይደለም። ተመልከቱ፣ ሬድዋን ሁሴን አጠገብ ተቀምጦ ዘሪሁን ተሾመ ይሄን የሚሚ ስብሃቱን ወንድም ማስፈታት አልቻለም። ለምንድን ያሰራችሁት ብሎ በ24 ሰዓት ወይ በ48 ሰዓት የሚባለው 48 ሰዓት አይደለ ወደ ፍርድ ቤት የሚቀርበው ማቅረብ አልቻለም፣ አይችልም። በልዩ ሁኔታ ኮሚሽነር መላኩ የሚባለው በፌዴራል ወንጀል ምርመራ በልዩ ሁኔታ እየተመረመረ ነው። ሬዲዮ መገናኛ ክላሽ ቤት ውስጥ አስገብተው ከዛ ኤግዚቢት አግኝተናል ምናምን ብለው እንትን ያደረጉትና ይሄ የዘሪሁን ተሾመ ምንም ማድረግ አለመቻሉ ሚዲያ ላይ ሲቀመጣ ሰሞኑ ወደ የሚዲያ ሰዎች ሰብስበው የብልጽግና ሚዲያ ሰዎች የሚባል ሃርመን ሆቴል አዲስ አበባ ወርክሾፕ ነበር። ጌታቸው ረዳ ባለፈው ሲፎክር የነበረው እና ወጣቶች እየታሰሩ ተጋሩ እየታሰሩ ነው፣ ሲቪል ናቸው፣ ምንድን ነው ያሉ ተፈናቃይ ናቸው ያላቸው። ራሱ ተፈናቃይ ሆኑ ግን ተፈናቃይ ናቸው፣ ንጹሐን እየታሰሩ ነው ብሎ ኮንሰርን የገለጸበት። እንግዲህ ዘሪሁን ተሾመ በኢህአዴግ ጊዜ ምንድን ያላደረገለት ለዘሪሁን ቤተሰብ? ዛሚ ኤፍኤም ነው ያልከፈተው። ዛሚ ኤፍኤም በዘሪሁን ወይም በእነሱ በቤተሰቡ አቅም የተገነባ ነው። ከተገነባ ሰየው ነው። ግን እንደዛ ነው። ዘሪሁን ተሾመ እንዲያገለግል ተብሎ ከኢትዮጵያ ከአሜሪካ መጣ እና ትንሽ አግዛለሁ ብሎ ቃል ገብቶ ከነ አላሙዲን ጋር ከነ ቤተሰባት ጋር ከነ ጌታቸው አሰፋ ጋር ብዙ ጥቅም ሚዲያ ላይ የማይነገር ጭምር ጥቅም እና ኮኔክሽን ፈጥሮ እሱ ኤፍቲን የሚባል ጋዜጣ 97 ተከትሎ የነበረው ምርጫ ታውቁታለች። ኤፍቲን የሚባል ጋዜጣ ዛሚ ኤፍኤም የሚባል ሬዲዮ ዛሚ የሚታወቅ ነው። በርካታ ጥቅማጥሞች ታጋሪ ነበረ። በርካታ ሰራተኛ ሲቀጥረ ነበረ። ዛሚ ኤፍኤም ማስታወቂያ እንኳን ሲያመጣ ከየት ከመንግስታዊ ተቋማት ከኤፈርት ሜቴክ ምናምን ነበር ማስታወቂያዎቹ። ኤፈርት ትምት ነበር ማስታወቂያ ገንዘብ የሚያመጣው።